የሴክሹዋል ኢሹ የለም ብዙ ሰው ቤት። ምክንያቱም በነፃነት ነው የምትንቀሳቀሰው፣ በነፃነት ታወራለህ። በፈለክ ሰዓት በአማረ ሰዓት ምናምን አትገድብለትም። ያለ ገደብ ነው። ድምፅህን ራሱ እንደፈለክ ነው የምትጠቀመው። አፍ ላይ ሳይለንሰር ሳትገጥም ልጆች ሲኖሩ ምናምን አሁን ዝም ብለህ እንትን እንደምትለው አይደለም። ነፃነት ኮሽታው ሁሉ ወንድ ልጅ በቃ ለምሳሌ አንድ ስራ እየሰራ ከሆነ ሙሉ ፎከሱ አንድ ነገር ላይ ነው የሚሆነው። ሴት ልጅ ደግሞ እንደሱ አይደለችም። እዚህም እዛም ነው እንትን የምታደርገው፣ እያማተረች ነው እንትን የምታደርገው። እና ነፃነት ሲነፈቅ ፍላጎት ይጠፋል። ሴቶች አንደኛ ይሄኛውን፣ ሁለተኛ ነገር ደግሞ ልጆች ሲወልዱ ሴቶች ብዙ ፍላጎት የላቸውም። በአጋጣሚ ፍላጎታቸው በጣም ይቀንሳል። ምንድነው መሰላችሁ? አንደኛው ፍላጎት ሲቀንስ አለማሰብም ጭምር ነው። አሁን ትዳር ውስጥ ተገባ በቃ ሴክስ ግዴታ ነው። ሴክስ ደግሞ ግዴታ ሲሆንብኝ ባሌን ለማስደሰት ብቻ አይደለም፣ ራሴን መደሰት አለብኝ። አለበለዛ ጥቅም የለውም። ምክንያቱም ትርፉ ምንድነው መሰላችሁ? እኔም የጤና ባለሙያ ነኝ፣ በአጋጣሚ በሙያዬ ነርስ ነኝ። ሴት ልጅ አሁን በሴክሹዋል ተስታረግ ሴት ልጅ ፈሳሾች ምናምን አሏት። ያ አይኖርም። ፍላጎት ሳይኖራት ሴቷ ልጅ መድረቅ ነው። ትርፉ ምንድነው? መላላጥ ነው ለሴቷ። ባሏን ለማስደሰት ልትተኛ ትችላለች፣ ግን ደግሞ በቃ እሷ ስቃይ ላይ ናት። ሁል ጊዜ ሴቶች ምንድነው ማድረግ? ሁል ጊዜ አይምሯቸው ሬዲ። ምክንያቱም ባሌ ወልጄ ቤቱ ሰው የለኝም ምናምን፣ እዚህ ጋር ልጆች ትምህርት ቤት ሁለት ልጆች ትምህርት ቤት ሸኛለሁ፣ አራስ ልጅ አለኝ፣ ቤቱ ሰው የለኝም ምናምን፣ ስደክም ውዬ ነው ባሌ ከስራ የሚመጣው። ከዛስ እሱ ሲተኛ ጠብቄ ነው የምተኛው። ለምን እንዳይጠይቀኝ ይጠብቀኛል። እሱ አልጋ ላይ ሆኖ እኔ ከኪችን አልወጣም። በቃ ስራ እንዳለው ሰው ማለት ነው። ከዛ የሆነ ቀን ባነንኩ ማለት ነው። ምክንያቱም አንደኛ እሱም እያጉረመረመ መጣ። በቃ ማለት እየጠላሁት ምናምን እየመሰለው ማለት ነው። ከዛን ራሴ ላይ መስራት ነበረብኝ የግድ ማለት ነው። ከዛን አንደኛ ትዳር ውስጥ ገብቻለሁ። ከዚህ ውስጥ መውጣት አልችልም ትዳሩን ካልተውኩት በስተቀር። ስለዚህ ምንድነው ማድረግ ያለብኝ? አንደኛ ራሴ ላይ መስራት ጀመርኩ። በቃ አይምሮዬን ማሳመን ነበረብኝ። እየደወልኩ የኔ ቆንጆ ማለት ነው ቦታ ምን ነው ሲለኝ፣ አይ ለማታ እያበሰልኩ ነው። ከዛ በኋላ በጣም በሚገርም ሁኔታ አይምሮዬ ሲቀየር ፍላጎቴ ሁላ ተቀየረ። ከዛ በኋላ ትልም ኑሮዬ ሰላም ሆነ፣ እኔም ጤነኛ ሆንኩ። ምክንያቱም አይምሮአችን ሁሌ